እናትና አባትሽ በቃ እንደሞት ቁጫ የለሽም ከሚሉሽ እና ፍቅረኛሽ መጥቶ በቃ መድኃኒት እንደሚጠጡ ቁጣሉ ያማት የሉም ቤተሰቦችሽ የሆነ ቀን ስትቆሚ የሆነ ቀን አንድ ቀን ልንገርሽ ትዳር ስትመሰረች ቤተሰቦችሽም ነው አብረው የሚጋቡት ታውቂያለሽ አይደለ? የምኖረው ግን እኔ ነኝ እነሱ አይኖሩም። ተቀጥዬ እኖራለሁ ይኸውልሽ ንገርሽ ይሄ ተቀጥዬ እኖራለሁ ምናምን ይሄ የዘመኑ አባባል ነው። ማነው ባልና ሚስት አንድ ላይ ከአባትና ከእናቴ ጋር ነው የምኖረው? እኔ ይሄ አመለካከት ነው ያልኩሽ። ለምሳሌ አንድ ላይ ነው የምትኖሩ ስልሽ ቤተሰብሽም አብሮ ይጋባል ማለት ነው። እኔ ሳገባ የእኔ ቤተሰቦች እና የእሱ ቤተሰቦች ራሱ አብረው ይጋባሉ፣ ይዛመዳሉ። ገባሽ? የሆነ ተገንጥለሽ የሆነ ቀን ትኖሪና ኢንኬዝ እንኳን የሆነ ነገር ቢፈጠርብሽ ልጆች የሆነ ነገር ቢሆኑ ምናምን ብቸኛ አልባ ማለት ነው፣ ሰው አልባ አይደለም። ቤተሰብ ደግሞ ንግግር ነው። እርግማን እንኳን በቤተሰብ ንግግር እንኳን እናት እንኳን ተናዳ ብትረግምሽ ተናዳ ተበሳጭታ ብትናገርሽ ከደቂቃዎች በኋላ ቤተሰብ ይቅር በለኝ ብለው ለልጆቻቸው የሚጸልዩ ቤተሰብ ነው ያለን። ሁሉ ቤተሰብ ቆርጦ ነው ሚጥን ያለ እኔ በዚያ ቆርጦ ይጥላል ምናምን አለም እኮ ጥያቄው ቆርጦ ይጥላል። በኋላ እድሜ ልክ ይቅርታ እየጠየኳቸው ስካድማቸው እኖራለሁ። ገባሽ? እነሱ ለምን እነሱ ጨክነው አይጨክኑም በቤተሰብ እሱ አንዴ ላውራ እኔ እናት አሁን የተጠየቀው እኮ ከትዳር በኋላ ስላለው ነገር አይደለም። ከትዳር በኋላ ስላለው ነገርማ ማለት ነው ከተመቸሽ ታገቢዎች ከተመቸሽ ትፈችዋለሽ ብዬ ሳወራ ሀቢባ ቅድም ምን አለችኝ? እኔን ከዛ በፊት ነው ብላኛለች። ገባሽ? እንደዚህ ብላኛለች። ከዛ በፊት ነው። አሁን በቃ አሁን ምረጪ ነው የተባልኩሽ። ወቅ እካጭ ተባልኩኝ ምናምን እኮ አይደለም። እካድማችኋለሁ ምናምን አይደለም። እካድማችኋለሁ ማለት እድሜ ልክሽን ትካድሚያለሽ፣ ግዴታሽ ነው እሱ። ገባሽ? ቀስ ምናነሽ ትካድሚያቸዋለሽ። አሁን ምረጪ ነው የተባልሽ። በቃ ምርጫ ነው። ምርጫ ቀረበልሽ። የማስመሰል እነሱ ለምን እሱ ነው ያንን ያ ወንድ እንዳገባው የፈለጉት ወንድ ለምን ፈለጉት? ምክንያት እኮ ምክንያት እኮ አልተሰጠንም። በቃ ምክንያት ይሄንን ነገር አስባለ ጠይቃቸዋለሁ። ምክንያታቸው ለምን ጥያቄውን አጠር አድርገሽ ተናገሪ። በቃ ጥያቄውን አጠር አድርገሽ እንደዚህ ነው ምክንያቱም እንትን አይደለም አይደለ? ከልጅነት ፍቅረኛሽ እና ቤተሰብ ካመጣልሽ ማታቂው ወንድ አይደለም። የልጅነት ፍቅረኛሽን ከመረጥሽ ቤተሰቦችሽ ከዚህ በኋላ ልጃችን አይደለሽም ብለው እኔ ልናገር። አንድ ሰዓት ጠበቅኩኝ እኮ ሰዓት ፍትህ ለማርታ እያሉ ነበር ኮመንት ላይ ነው። እኔ እኮ በጣም እንደው በራሳችሁ ጊዜ ታቆማላችሁ። ሪም ግን ለክርክር አንደኛ ነኝ አይደለም ላመንኩበት ነገር አንድ ነገር ልንገርሽ ሀቢባ፣ እንደዚህ ሰማይ ተቀዳ ብትውጠኝ ማንም ሰው እዚህ ቢፈነዳ ካመንኩበት ያንን ነገር አመንኩበት ነው ማለት ነው። ሁሉም ሰው ላመነበት እንዳንቺ ነው። አንቺ ብቻ ሳትሆኚ ሁሉም ላመነበት እንዳንቺ ልናገር። አንቺ ጥያቄ ከኔ ጋር እንዲገባሽ እኔ ልናገር በደምብ ስላዳመጥኩ ይቺ ልጅ ይህንን ልጅ የምታውቀው ባጭሩ ነው የምናገር። ይቺ ልጅ ይህንን ልጅ የምታውቀው ልጅ ሆና አረብ ሀገር መታ ስትሄድ ግንኙነት አላቸው በስልክም ሆነ በመሴጅም። ስትገባም ስራ አቁማም ስትገባ ስለሱ ነው ልጅ የምታስበው፣ እሱም የሚያስበው ስለሱ አለ። ከገባች በኋላ ግን ቤተሰቦቿ ይህንን ልጅ ላገባ ፈልጋለሁ ልጅ ያለ ግን አይ እኛ ያዘጋጀውን ልጅ አለ እሱን አግቢው ነው ባጭሩ። አንድ ሰው በልጅነቱ ያየውን ልጅ አንድ ሰፈር ይኖሩ የነበሩ ልጆች የሚተያዩ ፍቅራቸውን ያልተገላለጹ መሀል ላይ የተለያዩ በሆነ አጋጣሚ ተገናኙ። ያንን ፍቅራቸውን አሳደጉ አይደለም ቤተሰብ። አሁን መጨረሻ ላይ እርሜዴሽ ጥያቄ ቤተሰብ ማን ነው? እሱን አጠይቀችው። ቤተሰብ ለምን ያንን መረጠ? እሱ ሁላችንም አናውቅም፣ ልጅቷ ስላልገለጸችው ማለት ነው። ግን እኔ ባል ብያለሁ። እኔ በማምነው እምነቴ ባልን እናትና አባትን ትተህ ከባል ጋር ተቃበል የሚለው። ስለዚህ እኔ ይሄኛውን አሁን የምኖረውን እንኳን ባሌን ስኖር ቤተሰቦቼ መርጠውልኝ አይደለም። እኔ እና እሱ ተያየ፣ ፈለግኩት፣ ፈለገኝ፣ ተጋባል። ግማሽ ቤተሰቦቼ ከኔ ጋር አልነበሩ እና እኔ ቤተሰቦቼ ብዬ ይህንን ከእሱ ጋር የምኖረውን ህይወት የምካፈለውን ገላዬን ከፍቼ ማሳየው ልብሴን አውልቄ ቤት ውስጥ ፍሪ መሆንለት ሰው እሱ እንጂ ቤተሰቦች አይደለም። ወንድምና እህቴ ጋር ሆኜ ነፃ ሆኜ እንደዛ ማላረጋቸው
እነሱ ዛሬ አታግቢ ስላሉ እኔ ያስቀመጥኩልሽ አንድ ሰው አለ። ያን ሰው ለምን አስቀመጡት? እኔ ሳልወደው ሳላቀው ለምን አስቀመጡት? ሰው ያላየውን ሰው እንዴት ይወደዋል? ከባድ ነው። እዚህኛ ደግሞ ይቀበላል። በመጀመሪያ ደረጃ ማለት ነው ቤተሰብ አይዶን ነው። አሁን እኔ ሪም ቤተሰብ ብላለች። ይሄ አልቃወማትም። የእሷ ከቤተሰብ ጋር ያለ ቁርኝት ነው። ማርታ ሊቢራ ጋር ደግሞ ስትመጡ እኔ ባሌን ነው ማስቀድመው። አውቀዋለሁ፣ ይቺ ልጅም ታውቀዋለች። ምንድን ነው ማርታ ምሰጭኝ አስተያየት በሀቢባ በኩል? በነገራችን ላይ የሚያሸንፍ የለም። ምክንያቱም ሁሉም የራሱ ሀሳብ ስለሆነ ሁሉም የሚያምንበትን ስለሚከተል ማለት ነው። ሀገር እንትን ምንድን ነው ልክ አንድ ሰው ሲጣላ ቤተሰቤን ብሎ ይሮጣል። ቤተሰቤ ጋር ብላችሁ እናንተ መቼም አይገባችሁም ይላል ኮሜንታተሮች። ቤተሰቤ ጋር ብላችሁ ብትሄዱ ለሁለት ቀን ከዛ በኋላ መች ነው ብትሄድልን? እላያችን ላይ ተቀመጠች፣ ኦንላያችን ላይ ተቀመጠ። የገባው ሰው ራሱ ስትረስ ናቸው። ማርቲ አሁን እኮ እያስመረጡሽ ያለሽ እድሜ ልክሽን አብረሽ የኖርሽባቸው እናትና አባትሽ ናቸው እኮ ሪምዬ። አንቺ አሁን በጣም እናትና አባትሽ ስለምትል እኔ በጣም የተረዳሁሽ። አሁን በጣም ከእናትና ከአባትሽ ጋር ኮንታክት አለሽ። እኔ አም ሀፒ እንደዛ። ሁላችንም እናትና አባታችንን እንወዳለን። ስትናገር እዚህ ጋር አሁን እኔ እናትና አባቴ ነው ዳነ ሀቡዬ። አይ ይሄ የሁሉም እንዳስተሳሰቡ ይለያያል እኮ እሱን እኮ ነው የምልሽ። ግን ሀቡ ቆይ ቆይ አሁን እዚህ ጋር ምን ሲሉ ሻብብ ያለው ሀቡ ስላገባች ነው ሱሱ ስላገባች ነው ብለዋል። ኖ ከማግባት ከማግባታችን በፊት ግን ያየነው ነገር አለ የለም? አይተናል እኮ እኔ ፊታቸው ጥቁር ነበረ ይዤው ስሄድ። ስለዚህ የእነሱ ፊት ጠቆረና ማርታ ሊቢራ ይሄን ሰው ትታ ለእነሱ ብላ ሌላ እነሱ ያዩላትን ታገባለች። ይህ ሰበት ነው። እኔ የማላውቀውን ሲያስቀመጡልኝ ኢቭን እንኳን እኔ አንድ ጥያቄ ያለኝ ቆይ አንድ ቤተሰብ ለልጁ ለወንድ ልጃቸው አይመርጡም፣ ሁሌም እንዲመርጥ ይፈቅዱለታል። አንድ ቤተሰብ ለሴት ልጁ ባል መምረጥ ትክክል ነው አይደለም? ይሄን ብቻ ጥያቄ እስኪ ሁላችሁም አንድ ላይ መልሱ። እኔ ልንጋስ ማድረግ አንድ መልስ ነው የምፈልገው። እኔ ትክክል አይደለም አይደለም አይደለም። እናንተ እዚህ ውስጥ ያላችሁ ቤተሰቦች ለልጃችሁ ለሴት ልጃችሁ ሴት ልጅ ያልወለዳችሁም ከሆነ ትወልዳላችሁ፣ ባል ትመርጡላታላችሁ? አልመርጥም። እኔ አልመርጥም። እኔ በጣም አወግዛለሁ ይሄን ነገር። ይሄ በሰው ህይወት ይሄ ራስ ሼር የሚያደርግ ያ እንደ እንኳን ሙሉ አብሯት የሚቆይ አብሯት የሚተኛ አቅፋው የምተኛው ሰው እኔ ልምረጥልሽ፣ ለምን እኔ ነኝ ወደዚህ ምድር ያመጣሁሽ፣ እኔ ላንቺ ባል የመምረጥ መብት አለኝ። ይሄ በጣም አምባገነንነት፣ በጣም ራስ ወዳድነት ነው። በጣም እጸየፋለሁ። እኔ መቼም ልጆቼ ላይ አላረገውም። እኔ ደግሞ የምጸየፈውን ነገር ቤተሰቦቼ ሲያደርጉብኝ ኖ እላለሁ። ምክንያቱም ያላመንኩበትን ነገር የመናገር ሙሉ መብት ስላለኝ፣ ያልሆነ ነገር ሲደረግብኝ ራሴን በጣም ስለምወደው ራሴን ፕሮቴክት ስለማደርገው ለራሴ ስለምቆምለት እኔ ኖ እላለሁ። የማልፈልገውን ነገር ሲደረግብኝ ኖ። እኔ የማልወደውን ነገር ልበሽ ስባል ነው ይሄንን ነው የምፈልገው፣ ይሄን ከለር ነው የምወደው። የማልወደውን ምግብ ነው ስባል ነው ይሄን ምግብ ነው የምወደው፣ ይሄንን ነው የምፈልገው። ማለት ማወቅ አለብን፣ ራሳችንን ማስከበር ነው ከልጅነታችን ጀምሮ። እኔ ልጄን አሁኑኑ ከአሁኑ ጀምሮ ምርጫዋን እንድትናገር ብትፈልገው የማትፈልገውን ነገር ሰው አድርጊ ሲላት ኖ ይህን ማድረግ አልፈልግም፣ ይህን አልወድም ብላ መብቷን እንድታውቅ ነው እያሳደጉ ያለው። ስለዚህ ይህ የድሮ ነገር ኋላ ቀሩን ነገር ይዘነው ልጆቻችን ላይ እናስተላልፍ አይገባም። በራስ መተማመንን፣ ራስን መውድ ማስቀደምን ማስተማር አለብን ለልጆቻችን። እኔ ላይ ሲደረግብኝ ዝም ካልኩኝ ሰዎችን እንዳላጣ ብቻዬን እንዳልቀር ብዬ ጓደኛን ለማስደሰት ቤተሰብ ለማስደሰት ዘመድ ለማስደሰት ብዬ ያላመንኩበትን ነገር የማልፈልገውን ነገር ማደርግ ከሆነ ራሴን እያስቀየምኩ ነው። ማንንም ላለማጣት ለምን ብቻዬን አልቀርም? ጤነኛ ኮንኩኝ ሰርቼ ቤት ኪራይን እከፍላለሁ። ሰርቼ እኔ የመረጥኩትን ያፈቀርኩትን ሰው አግብቼ ድንገት ጥሩ ሰው ባይሆን መመለሻ ቤተሰብ የለኝም ብላችሁ ነው ብዙዎቻችሁ ፈርታችሁ ከማትፈልጉት ሰው ጋር ራሳችሁ በእንባ እየበሰበሰ የማትፈልጉት ሰው ጋር አብራችሁ የምታድሩ። ለምን? ስራ ስለሌላችሁ ወታችሁ ሆቴል ቡክ አድርጋችሁ ማደር ስለማትችሉ ብትጣሉ፣ ወታችሁ ቤት ተከራይታችሁ ብቻችሁ መኖር አትችሉም። ግዴታ የቤተሰብ ቤት ነው ጥገኝነት የምትሄዱት። ስለዚህ የማትፈልጊውን ሰው
ጋር አብረሽ እንዳትኖሪ ቀድመሽ ተማሪ፣ ስሪ፣ ገቢ ይኑርሽ።